እግዚአብሔር መልካም ፈቃድ ሆኖ ደግሞ ዛሬ አንቺን ልደት ለማክበር አበቃን። I'm so happy ረጅም ዓመት ብዙ ዓመት ኑሪልን። ወድሻለሁ። የኔ ደግሞ ቤስት ፍሬንድ ነች። አንዳንዴ ታማባታለሁ ነው ያለው። ስለ ፍቅራችሁ፣ ስለ አክብሮታችሁ፣ ስለ ታማኝነታችሁ ከልቤ አመሰግናችኋለሁ። በጣም እወዳችኋለሁ። Thank you so much.
birthday to you ይክበረል በሉ happy birthday to you ይክበረል በሉ happy birthday ክብራንና ክብራት የተወሰነ ነገር ለማለት ያለው ሳላንዛዛ ዳጊዬ እንኳን ተወለድሽ። ዛሬ እዚህ ደርሰናል። እግዚአብሔር መልካም ነው። ሁላችንንም በጤና በደስታ አሁንም አድገን በመልካም ነገር ሁሉ ጎዳና ላይ አሰማርቶን ዳግም ደግሞ ላንቺ ልደት አሰባሰበ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እንደ አለቃ ተቆጥተሽ፣ እንደ እህት መክረሽ፣ እንደ እናት ተንከባክበሽ፣ እንደ ጓደኛ መክረሽ ከሁላችንም ጋር የተለያየ አይነት የህይወት ኢንተራክሽን ኖሮናል። በእኔ በበኩል ላይ የተገናኘንበት አጋጣሚ በስራ ቢሆንም በስራ አልፎ ተርፎ ቤተሰባችን ኢንተራክሽን ውስጥ ሲገባ ሀዘንም ሆነ ደስታውን አብረን አሳልፈን የእግዚአብሔር መልካም ፈቃድ ሆኖ ደግሞ ዛሬ አንቺን ልደት ለማክበር አበቃን። አም ሶ ሃፒ። እንደ እህት ከጎኔ ስለሆንሽ በጣም አመሰግንሻለሁ። የቁሱን ነገር ይሄ በጊዜ የምናሳልፈውን ነገር ብቻ ሳይሆን ሴንቲሜንታል ቫልዩ ያላቸው ነገሮች በሪሌሽንሺፕ ውስጥ፣ በስራ፣ በትምህርት፣ በጓደኛ ጎዳና ዘርፍ ብዙ ምክሮችን ካንቺ ወስጃለሁ። እውነት ለመናገር የነገርሽኝን ያሳየሽኝን ያስተማርሽኝ ነገሮች ብቻ ሳይሆን ሳትነግሪኝም ሳታሳይኝም እኔ ራሴ የወሰድኳቸው ብዙ ነገሮች አሉና እስከዛሬ ድረስ ጥሩ ምሳሌ ስለሆንሽን፣ ጥሩ እህት ስለሆንሽን፣ ዛሬ ደግሞ ለዚህ ጥሩ ወዳጆች፣ ጥሩ ቤተሰቦች መሰባሰቢያ ምክንያታችን ስለሆንሽ በጣም ደስተኞች ነን። እንኳን ተወለድሽልን፣ ሺህ ዓመት ኖሪልን፣ እደጊ ተመንደጊ። ሌላ ድጋሚ ደግሞ ይሆናል እና መልካም ልደት ዳጊ። ሃፒ በርዝዴይ። ቴንክ ዩ ሶ ማች። እሺ እንዴት ናችሁ? እንዴት አመሻችሁ? በመጀመሪያ ሁላችሁንም በጣም አመሰግናለሁ። ምክንያቱም በቃ ጊዜያችሁን መስዋዕት አድርጋችሁ ያላችሁን ሁሉን ነገር ትታችሁ ስለተገኛችሁልን አክብራችሁን በእኔም በዳጊም በሁሉም ቤተሰብ ስም አመሰግናለሁ። ሉል ኦሬዲ በጣም ብዙ ነገሩን ስላለብኝ ትንሽ የማይረባ አይ ነው በቃ ያልኩት እሱ እንዳለ ሆኖ እሱ ላይ በደንብ እንደዚህ ያለኝ ሶ ዳጊዬ ሃፒ በርዝዴይ፣ እንኳን ተወለድሽ፣ እንኳን ለዚህ ቀን አበቃሽ። ለዚህ ሁሉ ህዝብ፣ ለዚህ ሁሉ ዓለም ፎር ኤቭሪዋን የምታሰራጩ ፖዚቲቪቲ ኤንድ ኤቭሪቲንግ መልሶ ደግሞ ላንቺ ከምታስቢው ከምትጠብቂው በላይ ሆኖ ይመለስልሽ። ምኞትሽ ሁሉ በቃ ከሁሉ ነገር በላይ ሆኖ ካሰብሽው ሞር ይስጥሽ እግዚአብሔር። በጣም ነው የማመሰግነው ዳጌ፣ ወድሻለሁ። ሺህ ዓመት ኑሪ። ሃፒ በርዝዴይ፣ እንኳን ተወለድሽ በድጋሚ። ቴንክ ዩ። በመጀመሪያ እንኳን ደህና መጣችሁ፣ እንኳን ደህና መሻችሁ ብያለሁ። ከዛ ውጭ ሁሌም እንደምናገረው ሉሉ እግዚአብሔር እንደዚህ በዚህ ሰዓት እንደዚህ አሰባስቦ ላገናኘን ሁሌም ፈጣሪ ምስጋና ይገባዋል ሁሌም። እና ከዛ በመቀጠል ደግሞ እንግዲህ የዳጊ ላይፍ ክላስ እንግዲህ ጠዋትም አይተናል አይደል፣ አሳይተናል የኛን ሰርፕራይዝ። ያው ከዚህ በላይም አሁን የሚገባሻል ነው የምለው። ሁለተኛ ሁሉም ሶሻል ሚዲያ ላይ የኛ ላይ ይጽፋሉ እድለኛ ነክ፣ እቺን የመሰለች ጀግና፣ እቺን የመሰለች እቺን የመሰለች ንግስት ነው የሚሉሽ እና ከዛም በላይ ናት ለኔ በእውነት ከዛ በላይ ናት ለኔ። ትርጉሙ በቃ እኔ እና ፈጣሪ ብቻ ነን የምናውቀው እና ማማ እንጃ ምን ልበልሽ እኔ አልገልጽሽም ማለት ስላለብኝ በቃ ያሉትን ቃላቶች ነው የምጠቀመውና ሁሌም ምን የምፈልገው አንቺ ደስታሽን፣ ስኬትሽን በቃ አምላክ ምኞትሽን ሁሌ ያሳክቶልሽ በሰላም በጤና ሁሌም በቃ እንደዛ ሆነሽ ስትኖሪ ማየት ለኔ እድሜ ይጨምራል፣ በቃ ደስታን ይጨምርልኛልና ለኔ ከትርጉም ከሌላ በቃ እንጃ የመኖሬ ሚስጥር በቃ ስጦታ ባለፈው የሰጠዋትና አይታችኋል። በቃ የደስታዬ ምንጭ ናት፣ ስኬቴ ናትና ብዙ ነገር ነሽ ማማዬ። ይሄን ወይ ለካሜራ ወይ ለምን ሳይሆን ፈጣሪ ልብ የሚመረምር አምላክ አለና እንጃ በእንጃ የእናት ምትክ በቃ እህት ነው አይደል የምትሉት? የእናቴ ምትክ እና እናት ናት በቃ ራሷና ቤተሰባችንን እቅፍ ድግፍ አድርጋ ከአባታችንም ሞት በኋላም ያለችን እሷ ናት።
ሁሌም እድሜ ጤና ጨምሮ አንቺ ስላለሽ ነው ከፈጣሪ በታች ያለ ነውና ውድድ ነው ማረግሽ። እድሜ ጤና ጨምሮ ይስጥሽ። በደም እንኳን ተወለድሽልን የኔ እናት። ለእናት ለአባትሽ ወይም ደግሞ ለነሱ ብቻ ሳይሆን በቃ ለኛም በአጠቃላይ ጥሩ ተምሳሌት ነሽ፣ ጥሩ እናት ነሽ፣ ጥሩ እህት ነሽ። ለኔ በተለይ በጣም በቃ እህቴ ስለሆንሽ በጣም ነው ማመሰግነው። ሁሌም እግዚአብሔርን ማሜ በጣም ነው መወድሽ፣ የኔ አክባሪ። በቃ ምን እንጃ ቃላት ያጥረኛል ስላንቺ ለመናገር። ማለት ሰው በሩቅ ሆኖ ዳጊ እንደዚህ ናት ይላል። እኔ ደግሞ በቅርብ አንቺን እንደዚህ በቃ በቅርብ በማየቴና የምታደርጊውን ነገር ሁሉ ካንቺ ጋር ሼር በማድረጌ በጣም ደስተኛ ነኝ። የኔ እናት ለምታደርጊልኝ ነገር ሁሉ አመሰግናለሁ። እግዚአብሔር ጨማምሮ ይስጥሽ። ለኛ ብቻ ሳይሆን ለብዙ የምትተርፊ ነሽና ከዚህ በላይ እግዚአብሔር እንዲያሳድግሽ በጤናም በጸጋም በሁሉም ነገር በቃ በበረከት እንዲሞላሽ ነው ሁሌ ምኞቴ። የኔ እናት አመሰግናለሁ። ዳጊዬ የሀገር ሀብት ነች። የእናንተ ቤተሰብ ብቻ ሳይሆን ልክ ሀገር ምን ሀብት አለው ቢባል ቢጠየቅ አንዷ ዳጊ ነች እና የኛ ዌልዝ ነች። የኔ ደግሞ ቤስት ፍሬንድ ነች። አንዳንዴ ታማባታለሁ ታማባታለሁ ነው ያልኩት። ያሙናል ይሄ ነገር የሰላም ነው ምናምን እያሉ ያሙናል። ግን ምንም አይደለም። በሷ መታማት በጣም ቤስት ፍሬንድ ነች። በጣም ነው የምወዳት። ኑሪልን። በጣም ነው የማከብርሽ። በጣም ነው የምወድሽ ከልቤ። ረግልና ገር ሁለት አሳነሹ አሁን ሲገለጥ እንደሰማ ነው። እህት ነች ይላል፣ እናት ነች ይላል፣ ብዙ ነገር ነች ይባላል። ስለዚህ ዳጊ ሁሉም ነገር ነች። ሃፒ በርዝዴይ። በጣም ደስ ብሎኛል። ያው ይሄን በርዝዴይ አራቴ ነው ያከበርነው። ይሄን ያሁኑን በርዝዴይ መቼ አራቴ ይሆናል ያከበርነው። ኤኒዌይ ይቀጥላል። ደስ ብሎኛል ደስ ስለሆነ። አዎ እሱን እንግዲህ ስቴላ ነው ፕሮግራሙን የሚያውቀው። በጣም ነው የምንወድሽ። መልካም ዘመን ይሁንልሽ። wish you to have more and more birthdays. Happy birthday once again. ማም ሃፒ በርዝዴይ። እንኳን ለዚህ ቀን በሰላም አደረሰሽ። እግዚአብሔር ረጅም አመት ብዙ አመት ኑሪልን። ወድሻለሁ። I love you so much. I love you. እቺ እኮ my daughter ናት ታውቃላችሁ። የመጀመሪያ ልጄ ነች። ልቀቃት። ለኔ ተዋት። ፍቅሬ I love you. I love you. You know my love is unconditional. ያለ ነገር ያለው ሁኔታ ደግሞ አይደለ? ፍቅሬ ነሽ፣ ህይወቴ ነሽ፣ የመጀመሪያ ልጄ ነሽ፣ ሁሉ ነገሬ ነሽ አይደል? አሁን ደግሞ አደግሽልኝ። በቃ ምንም ማድረግ አይቻልም። I love you. እሺ ኬክ የደስታ ነው። እና አሁን ኤካርቶሌ ይመጣል ብላችሁ ነበር ነበር ወር እዚ ትንሽ ቢዚ ሆንኩ ብሎ መጽሐፎቹን ላክ። ይሄ በርዝዴይ መቶኛዬ ነው የሚመስለኝ። ማለት በአንድ ልደቴን ስንቴ እንደምናከብረው በቃ 5 6 7 እኔም አልፈልግም የምለው እውነቴን ይሆን እስከምል ድረስ ነው። ሰርፕራይዝ አልፈልግም አታክብሩልኝ የምለው ልክ ተከብሮ ሳየው በቃ በጣም ነው ማለት አታክብሩልኝ እንደምለው አይደለም። እኔ የተባረኩ ሰው ነኝ። እውነት እኔ እግዚአብሔር በጣም ይወደኛል። ከቤተሰቤ ከደሞቼ አልፎ በጣም ብዙ ቤተሰብ ባይ ቾይስ ደግሞ በምርጫዬ ቤተሰብ የሆኑኝ ሰዎች በጣም ብዙ ናቸውና ከአመት ሳይለየን ሁልጊዜ በየአመቱ ልደቴ ላይ ብቻ ሳይሆን ህይወታችን ውስጥ በየቀኑ በመተማመን በፍቅር በደስታ ነው ከሁሉም ጋር አብረን የምንኖረው። ግልጽልጽ ባለ በቃ ሪሪ ልዑል ብንል ሁላችንም ግልጽ ያለ ፍቅር በቃ አንዳችንን የማንጠራጠርበት በዚህ ዘመን ብዙ ነገር በከበደበት ጊዜ እኔ ያሉኝ ጓደኞች እኔ ያሉኝ ወዳጆች ግን ልክ በቃ ከአባቴ ከእናቴ የተወለዱ ያህል ፍቅር በቃ ሰላምን እረፍትን የሚሰጡኝ በመሰራው ነገር ሁሌ ከኋላ ብቻዬን ሆኜ እኮ አይደለም ይሄ ሁሉ ነገር ይሆነልኝ
ቤቴ ብሄድ እነ ቢጡ እነስቱ እነ ሳምሩ የቤቱን ነገር ይዘው ስራ ቦታ በመጣ እነ ሪሃና እነ ልዑል እነ ሽሙና ሁሉን ነገር ይዘውልኝ ነው እኔ እንደዚህ ማብራት የቻልኩት። ከኋላ ባክቦን ባይኖረኝ የሚደግፈኝ ነገር ባይኖር ብቻዬን አልችለውም ነበረ እና እኔ በፍቅር ተባርኬያለሁ፣ በሰው ተባርኬያለሁ፣ በአክብሮት ተባርኬያለሁኝ። ስለሚገባኝ ሳይሆን እንዲሁ ያለ ነገር ያለ ሁኔታ ስለፈቀደልኝ ፈጣሪ እግዚአብሔር ስለሰጠኝ ሞገስ መወደድን ስለሰጠኝ እንጂ እኔ ከሌላው የተሻለ ሆኜ እንኳን አይደለም እና እኔ እንጃ በቃ እኔ ሁሌ ነው የምደመመው፣ ሁሌ ነው እንደ አዲስ ነው የምገረመው። ምክንያቱም ትክክለኛ እውነተኛ ፍቅር፣ ሎያሊቲ፣ መከባበር ነው ብዙ ሰው የናፈቀው። ሌላው ነገር በሙሉ ይቻላል። የማይቻሉት ነገሮች እነዚህ ናቸውና እኔ ደግሞ እነዚህ ነገሮች ህይወቴ ውስጥ አሉ። በየአመቱ ወዳጆች እየተጨመሩልኝ እኛ ሰርክላችን በጣም ጠባብ ነው። በቃ ሰው ብዙ አናስገባም። በቃ እንዲህ አጥረን ያዝ ነውና አጠገቤ እንኳን የሌሉት እነ መቅዲሾ በቃ ካናዳ ሄደችው ጓደኛዬ አንድ የመጀመሪያ የኔ ልደት ሳትኖር ስትቀር የመጀመሪያ ጊዜዋ ነው። ግን እዛ ሆና ፎቶ ላኩልኝ ቪዲዮ ላኩልኝ ነው የምትለውና አገርና ታውዘንድስ ኦፍ ማይልስ እንኳን የማይለየኝ ወዳጆች ናቸው ያሉ እነ ወዳጄ ማለት ከልብ ለኔ በቃ መልካሙን የሚመኙልኝ በቃ ይሄ ያልተገደበ ያልተሰሰተ ፍቅር የሚሰጡኝ እኔም በቃ ሀምብል እንደሆን እኔም መልካም እንደሆን እኔም እንዳልኩራራ የሚያደርጉኝ ሰዎች ናቸው ዙሪያውን የከበቡኝና በጣም ነው የምወዳችሁ። እውነት በጣም ነው የማመሰግናችሁ። ለምሳሌ ሽሙና በቃ ቀንም ሌትም የኔ ነገር እንዲሳካ ኢቭን አብረን ስራም ብንሰራም ለኔ ምንም እሱ የማያገባው ነገር ውስጥ ገብቶ ዋጋ ይከፍላል። ሪያና በዚህ ተነስታ የኔ ስራ እንትን ሆነ አልተሳካ ዳጊ እንዳታስብ ምናምን ብላ በዚህ ጋር ትጨነቃለች። ልዑል ሂዳ ዘ ሴም ቲንግ በቃ ማለት የምሰጠውን ስራ የማያገባውን ነገር ይሰራልና እኔ እንጃ እኔ ለምን እንደዚህ እንደታደልኩ እንኳን አላቅም። ግን I am so grateful በቃ I am so thankful እግዚአብሔርን ፈጣሪን ደጋግሜ ያመሰግነዋለሁ። እስቱዬ እኔ ውጭ ሳመሽ እንቅልፍ ያጣል እንደ ህፃን ልጅ። እኔ ትልቅ ሴት ሆኜ እህቴ የት ናት ቆየች ወይ እንደዚህ ሆነ ብሎ ይጨነቃል። ሳምሩን ደግሞ አመጣልኝ ደግሞ እግዚአብሔር ይወደኝ የለ ደግሞ እሷን ጨምሮ እህት ሲያረግልኝ በቃ የኔ ነገር ያስጨንቃታል ያሳስባታል። እና እቺ ትንሽ ልጅ ኬክ የድሮ ፎቶሽን ማውጣት አለብኝ። እንዲህ አቅፌ ከህፃንነቷ ጀምሮ ያሳደግኳት በቃ እህቴ አይደለችም ልጄ ነች ለኔ she's my daughter እና እሷ ደግሞ ኔታንን ደግሞ የኔን ልጅ በቃ እኔ እንዳልጨነቅ አርጋ ቀጥ አርጋ ይዛ በቃ ውጭ ሀገር በሄድ እንዳላስብ በቃ በፍቅርና ታዲያ ከኔ በላይ ማን እድለኛ አለ? እውነት መባረክ ይሄ ነው። ምክንያቱም ህይወት ሁሌ እንደምለው ትላንት አልፏል አይመለስም። ነገ እንደማናቀው እንኖር አንኖር ምን ያህል ጊዜ ይኖረን እዚህ ምድር ላይ አናቅምና ለዚች ዓለም ለምትሰጠኝ ጊዜ ለምትሰጠኝ ዘመን ደግሞ በእናንተ ስለተከበብኩ በጣም እወዳችኋለሁ፣ በጣም አመሰግናችኋለሁ። ከልቤ ለማለት አይደለም እምለው የውስጤን እግዚአብሔር ያውቃል መቼም አይደለ። ለጓደኞቼ ለወዳጆቼ ለቤተሰብ ያለኝ ነገር እስቱ እንዳለው ቅድም ልብን የሚመረምር አምላክ ውስጤን ያውቀዋልና አንዳንዴ እናንተ ባትኖሩ ምን ህይወቴ ምን ይሆን ነበር ላለው ሰው ሁሉ ነገር ቢሳካለት ሰው ከሌለው ባዶ ነው በቃ። እና እኔ ደግሞ ሰው አለኝና አረ ተው በሉት እንባ ብቻ እወዳችኋለሁ በጣም ሁላችሁንም። I love you so much ቱዬ I love you everyone እና ስለ ሁሉም ነገር ፈጣሪ ብድራችሁን ይመልስላችሁ። ስለ ፍቅራችሁ፣ ስለ አክብሮታችሁ፣ ስለ ታማኝነታችሁ ከልብ ያመሰግናችኋለሁ። በጣም እወዳችኋለሁ። Thank you so much። የኔ ተከታዮቼ የኔ ወዳጆቼ አክባሪዎቼን ሳላመሰግናቸው አልፌ አላቅም። እኔ ይሄ ሁሉ ይገባኛል እስከምል ድረስ ነውና
ከተለያዩ አስተማሪዎች ስለምማር ነው የተማርኩትን ለእናንተ ይዤ የምመጣው። በዛ ደረጃ ስለወደዳችሁኝ ስላከበራችሁኝ ምንም ሳትሰስቱ ፍቅራችሁን ስለሰጣችሁኝ አመሰግናለሁ። የምሰራውን ነገር እንድሰራ ብርታቴ ስለምትሆኑኝ አመሰግናለሁ። ማይክ ድሮፕ ፓርቲ ታይም Go to bed,